እሳት አለ። አዎ በቃኝ፣ ለቃታለሁ። አልችልም። በቃኝ። እኔ ተቃጠልኩት። በቃ ጉባኤው በዘላስ ያስፈራል። አልችልም። ዛሬ የሚሰበክ ኢየሱስ በየወገኑ ኢየሱስ አጋንንት ይውጡ። ልታመልክ አትችልም። አብረህ ልታመልክ አትችልም። ውጣ እየጮክ በልብሳቸው የተሰራ በፀጉራቸው የተሰራ በምግብ የተሰራ ውጣ እየጮክ አንገታቸው ላይ የተሰራ በሚበሉት ምግብ የተሰጠ ያው ያጦለወለ ነው። ብዙ ሰዎችን እየጮክና አንተ አሮጊቷ ላይ ተቀመጥክ መንፈስ ባል እየጮክና አው ጮ ስራች በሽታት መስሎ ተቀመጠ ዘንዶ ውጣ ዝሻል። አንተ የጨለማ ክዳን፣ አንተ የሞት መንፈስ ላበላብ እያደረገ ነው። አንድ ሴት ውሃ በውሃ አድርጋል ሰውነቷን። ውጣ አምጡ። የስ የእግዚአብሔር እጅ ብድግ አድርጉ። ሴቶችን አገልጋይ ወንዶች እርዷቸው። ሺቫ አዲካቦሳ ላበላብ ያደርጋል። አንገቷን ያንቃል። ጸልይ። አጠገብ ያለ ሰው ላይ ጸልይ። ብዙ ጨለማ የተሰራባቸው እህቶች አሉ፣ ወንድሞች አሉ። መፈታት አለባቸው ዛሬ። የበራ እባብ ነኝ የሚል ከሩቅ ምድር መጥቻለሁ የሚል ውጣ። ልቀቃት ናይድ ልቀቀው ናይድ። የብደት መናፍስቶች በደጋሚዎች የተሰራ በጨለ ቆጣሪ በደፍተራዎች የተደገመ ምንድነው ዓላማይ? የራስህ ላድርጋት። የራስህ ልታደርጋት? አዎ። እሺ የራስህ አደርጋታለሁ። ሌላ ምንድነው ያቀርከው? ለማግባት ስፈልግ እምባለች። ለማግባት ስትፈልግ እምቢ አልክ? አዎ። በሃይማኖት ነው። አልተገናኛችሁ? አዎ። የት ሄደህ ነው ያሰራይባት? ጉማይዴ ቡልቲ አገላይ መተት ቡልቲ ታውቃላችሁ? ጉማይዴ ወጋው እዛ ያለውን ዘንዶ አንድ ጠንቋይ ያለ እጃችሁን ዘርጉ። በዚህ 2017 እሱ አይሻገርም። ዘርጋችን ወይ ጌታን ይቀበላል ወይ ዘንድሮ ይነሳል። ከቡልቲ ከተማ ላይ አንስቻለሁ። ሰማኝ። ካሰራሽ ስንት ዓመት ነው? 8 ወር። እሺ እዚህ ነኝ ያለው። እኔ አሁን ከተማ ላይ እሷን ስፈልግ እሷን ስትል ሌላ አገባው፣ ግን እሷን አልተዋትም። አሁንም አግብተህም አትተውም? አልተዋትም። የኔ ናት። ስለ አገልግሎት ታወራለች፣ ሃይማኖትን አልቀይርም ትላለች። አይቻለሁ። እኔ ልዩነቱን ስላየሁት ነው። ለዛ አልቀይርም። መጀመሪያ ከዛ ነው የወጣው ከጨለማ ትላለች። ለዛ ነው ያስኳት። አልተዋትም። አሁንም አትተዋትም? አሁን አንተ ሌላ አግብተሃል፣ እሷ ምን ታደርጋለች? ወዳታለሁ። አግብቼም እንደሷ አልሆንክም። ወጋው አንተን። ዘንድሮ የመስተፋቅር ድግምት አፈረስኩ። አሜን ስትል ይውጣልህ። የመጨረሻ ምን ልታደርጋት ነው? ሌላ ቅርብ እንዳትበቃ ያለ ነገር እጇ ላይ ሁሉም ነገር ጨርሻለሁ። ምን ልታደርጋት ነው? መጨረሻ ዓላማይ አሳብዳታለሁ። ማሳበር ነው። ትጨነቃለች። አሁንም ያጨናነቀ ነው። ማታ እንቅልፍ የላትም። በቃ እምቢ ብላለች መጀመሪያ። ለዛ ነው መጀመሪያ ወይኔ አለቅም ስል እንዴት እንደመጣች እንጃ። ሳራ ቤት ብላ መጀመሪያ እዚህ መምጣት አንተ ትወዳለህ? ከዚህ በፊት መታ ድና ሄዳለች። እግሯ ሁሉ መጀመሪያ ከጉማይዴ ስትመጣ እሺ በጦርነት ነበር የመጣችው። እግሯ ምን ሆነ ነበር? በጣም ተጎድታ እዚህ ነበር የተፈወሰችው። እዚህ ተፈወሰች። እንደገና ሲያስጨንቃት አየህ አንተን ለመምታት ዛሬ መጣች። እሳት አለ። አዎ። ልሸኝህ ወይ ትቆያለህ? በቃኝ፣ ለቃታለሁ። አዎ። አንሳችን ዛሬ በኢየሱስ ስም ከዘራችሁ ላይ እርግማን እንሰብራለን። እኔ አንድ በረከት ልባርካችሁ። የያዛችሁ ጠላት በቃኝ ብሎ ዘንድሮ ይሄዳል። እኔ ተቃጠልኩት። በቃ ጉባኤው በዘላሱ በዛ። አሁን በኃይለኛ ድምፅ 4 ጊዜ ከነፍሷ ላይ ዳግም ላትመለከታት በአይን ላታያት ከህይወቷ ላይ እንድትሄድ አዝዣለሁ። በታላቅ ድምፅ 4 ጊዜ ጩህና ሂድ። 1 2 3 ባይ 3 ይቀርሃል። 2 ይቀርሃል። 1 ይቀርሃል። ሽባ ኢየሱስ ስም የ7 ሰዓት ጀበናቸው ይሰበር።
በሰው ስም እየፈላለ ቡና ዛሬ የተደፋ ይሁን። በሰው ያው መንፈስ እየነገረኝ ነው። ጩህና አሜን በለኝ። በሰው ስም የተነሳ ቄጤማ የተበተነ ይሁን። በሰው ስም የተገዛ ሰንደል የተበላሸ ይሁን። አንተ እጅህን አንሳ። መንፈስ አለ ጉባኤ ውስጥ በጌታ በኢየሱስ ስም ተፈተሃል። አተ ወይኔ ተያዝኩ እንዴ? ምን ያስከኝ? አመለጥክ ብዬ ነበር እኮ። አመለጥክ ብለህ ነበር። ገና እየነቃ ነው። ተያዝኩ እንዴ ይላል። ምንድን ነው የሰራይባት እንዴ? ስትማር እኮ ትምህርት አይገባትም። አይምሮዋን ይዣለሁ። የዘር መርገም ነኝ። እሰቃያታለሁ። የዘር መርገም ገላታለሁ። በቃ ስንት ዓመት ነው እንደዚህ ያሰቃያት? ቆይቻለሁ እኮ። ንገረኝ፣ ስንት ዓመት ነው ያሰቃያት? በትምህርቷ ወደፊት እንዳት 4 ዓመት ሆነኝ እኮ። 4 ዓመት ሆነኝ። 4 ዓመት አዋ ደረስኩ ስትል ወደ ኋላ መልሳታለሁ። ጂሰስ አንድ ሰው ጩና ኢየሱስ ይበል። እቺ እኮ ልጅ ነች። ምንድነው የሚሰራው እሷ ላይ? አይምሮዋን እኮ ተቆጣጥሬያታለሁ። ማራ አይገባትም። አይምሮዋን አጨናንቃታለሁ። 4 ዓመት ነው ያሰቃያት። አዋ ደረስኩ ስትል ወደ ኋላ መልሳታለሁ። ምን ነው የመለስካት? ትምህርቷ ነው። ስንቴ ነው ያበላሸባት? 4 ዙር አበላሽባታለሁ። 4 ዙር? አዋ በደፍተሯ ተሰርቻለሁ። በደፍተሯ? አዎ ለዛውም በምትወደው ደፍተር ነው። ተማሪዎች እጃችሁን ከፍ አድርጉ፣ ልጸልይ። በኢየሱስ ክርስቶስ ስም ከሳብጀክታችሁ ሁሉ ላይ ጠላትን አንስቻለሁ። ከትኛውን ዲፓርትመንታችሁ ላይ በኢየሱስ እርግማንን አንስቻለሁ። መጨረሻችን ብላቴና ምን ልታረጋት አሰብክ? ገላታለሁ። አስቃይች እንዴ? ልገላት ነው። ታዲያስ ቤተሰቦቿን በአዘን ልመታ እኮ ነው። ከገደልካት በኋላ ስራ ይፍረስ። ከቤተሰቦቿ ምንድን ነው ያደረከው? አስቃያቸዋለሁ እኮ። ምን አድርገህ? አስቃያቸዋለሁ። በማጣት መታቸዋለሁ። በማጣት ኦኬ። ምንድን ነው ሌላ ያደረክባቸው? ሁሌ እንዳስቃያቸዋለሁ። በቃ ልቀቀኝ። አይኔን ክፈትና ተመልከተኝ። አልችልም። አይኔን ክፈት። አልችልም። ለምን? ለምን? አይኔን ክፈት። ታስፈራለህ። እኔ አይደለሁም ክርስቶስ ነው ከኔ ጋር ያለው። ታስፈራለህ። ክፈት ብያለሁ። ታስፈራለህ። ዘርጎ ወደዚህ። ዛሬ በኢየሱስ ክርስቶስም የክርስቶስ ደም በእናንተ ላይ ይሆናል። ደሙን አልፎ የሚነካ የለም። ጮህና ደሙ ያስፈራል በሉ። በዚህ ጥቁር ግንባር ላይ የክርስቶስ ደም አለ። ልትቆይ ትፈልጋለህ? ልሸኝ? በቃኝ። እሺ አዝዣለሁ። በታላቅ ድምፅ ህይወቷ ላይ ካስቀመጥከው ነገር አንድ ሳታስቀር ጠቅልለህ፣ እያዳመጥከኝ ነው? ጠቅልለህ የመጨረሻ 7 ጊዜ በኃይል በመጮህ ወጥተህ እንድትሄድ አዘዝኩ። 1 2 3 4 5 ጠቅልል። የመጨረሻ ኢየሱስ ስም ክብር ካለ ለታላቁ ንጉሥ ለኢየሱስ ለአምላካችን ይሁንለት። ይህን ሁሉ የሚያደርገው እሱ ብቻ፣ ሰው ሊያደርግ አይችልም። እርሱ ትልቅ አምላክ ነው። ከዚህ በላይ ክብር ይገባዋል።